በዚህ ቪዲዮ በአዲሱ የግብር አሰራር መሰረት እንዴት ደሞዛችሁን ማስላት እንደምትችሉ እንመለከታለን። ከሐምሌ 2017 ጀምሮ አዲስ የገቢ ግብር ምጣኔ ማስተካከያ እንደተደረገ ይታወቃል። ከዚህ በፊት የነበረው አንድ ሰራተኛ ከ600 ብር ጀምሮ ነበረ የገቢ ግብር የሚከፍለው። አሁን ግን መንግስት ባስቻለው መሰረት ከ2000 ብር ሆኗል። እንዲሁም ሬቶቹ ላይ የተወሰነ ለውጥ ተደርጓል። በዚህ መሰረት ሁሉም ድርጅቶች ከሐምሌ ወር ጀምሮ በዚህ መሰረት እየሰሩ ይገኛል። ስለዚህ አሁን የሚከፈላችሁ የገቢ ግብር ተቀንሶ የጡረታ መዋጮ ተቀንሶ ምን ያህል ማግኘት ትችላላችሁ የሚለውን በምሳሌ ብንመለከት የተሻለ ይሆናል። በዚህ መሰረት አቶ አቢሜሌክ የተባለ አንድ ግለሰብ በኮካኮላ ካምፓኒ በ25,000 ብር የወራዊ ደሞዝ ተቀጥሮ እንዲሁም ደግሞ 5,000 ብር የኃላፊነት አበል እየተከፈለው እያገለገለ ይገኛል። ስለዚህ አቶ አቢሜሌክ ለጡረታ መዋጮ ተቀንሶ ለመንግስት ግብር ተከፍሎ እጁ ላይ ምን ያህል ገንዘብ ያገኛል የሚለውን እንመለከታለን። እንግዲህ ብዙ ሰው ምን ያህል እንደሚገባለት ኔቱን ነው እንጂ የሚያው እንዴት እንደሚሰላ ምን ያህል እንዴት ነው የገቢ ግብር የሚቀነሰው እንዴት ነው የጡረታ መዋጮ የሚሰራው የሚለውን ብዙ ሰው አያውቀውም። በዚህ መሰረት በአጭሩ እንዴት እንደሚሰላ አሳያችኋለሁ። ስለዚህ አቶ አቢሜሌክ ወራዊ ደሞዛቸው 25,000 ብር ሲሆን እንዲሁም የኃላፊነት የሚከፈላቸው 5,000 ብር ሲሆን አጠቃላይ የአቶ አቢሜሌክ ገቢ 30,000 ብር ነው። ስለዚህ 30,000 ብር እንደምታዩት በሳጥኑ መሰረት ስንት ፐርሰንት ከደሞዙ ይቀነሳል የሚለውን ስንመለከት 35% ከደሞዙ ላይ ይቀነሳል። ያም ማለት ደሞዙና ኃላፊነቱ ተጨምሮ 30,000 ብር ይሆናል። 30,000 ሲባዛ በ0.35 እናደርገዋለን። 0.35 በአዲሱ ማሻሻያ መሰረት ከአንድ ሰራተኛ የሚቀነሰው ሬት ነው። እንዲሁም ተቀናሽ አለ። ተቀናሹ ደግሞ 2,050 ብር ነው። ስለዚህ 30,000 ሲባዛ በ0.35 ሲቀነስ 2,050 ስናደርገው ለመንግስት የገቢ ግብር የሚገበረው 8,450 ብር ይሆናል። ያም ማለት ከአቶ አቢሜሌክ ከ30,000 ብሩ ላይ 8,450 ተቀናሽ ተደርጎ ለመንግስት ይገበራል። ከዛም ደግሞ የገቢ ግብር ከተቀነሰ በኋላ የጡረታ መዋጮም መቀነስ አለበት። የጡረታ መዋጮ ከሰራተኛው 7%፣ ከድርጅቱ ወይም ደግሞ ከቀጣሪው አካል ደግሞ 11%፣ አጠቃላይ 18% ለመንግስት ግብር ይከፈላል። ስለዚህ ከሰራተኛው ግዴታ ስለሆነ 7% የሚቀነሰው ያም የኃላፊነት አበሉን ጨምሮ እንዲሁም ደግሞ ሌሎች የሪስፖንሲቢሊቲ የሚከፍሏቸውን ነገሮች ሳናደርግ ነው የገቢ ግብር የምንቀንስበት። ያ ማለት ከኔቱ ግሮስ ከሚከፈለው ነው ተቀናሽ የምናደርገው። ስለዚህ የአቶ አቢሜሌክ የወርሃዊ ደሞዛቸው 25,000 ብር ስለሆነ ከ25,000 ብሩ ላይ ነው እንጂ የኃላፊነት የተለያዩ የሚከፈሏቸው ጥቅሞችን ጨምሮ ሳይሆን ኔት ግሮስ ከደሞዙ ላይ ነው የምንቀንሰው። ያም 25,000 ብር 7% ስናነሳለት 1,750 ብር ይሆናል። 25,000 ብር 7% 1,750 ይሆናል። ስለዚህ የአቶ አቢሜሌክ እጃቸው ላይ የሚገባው ገንዘብ 8,450 ለመንግስት የገቢ ግብር ሆኖ ይከፈላል። ከዛም ደግሞ 1,750 የጡረታ መዋጮ ይቀነሳል። ስለዚህ ሁለቱን ስንደምራቸው 10,200 ብር ይሆናል። 10,200 ከ30,000 ብር ላይ ሲቀነስ 19,800 ለአቶ አቢሜሌክ እጃቸው ላይ የሚገባ ገንዘብ ይሆናል።